እንዴት ናችሁ? ሰላም ናችሁ? እስኪ ዛሬ አንዳንድ ነገር ስለ HIV ቫይረስ ያው ስለ ሞድ ኦፍ ትራንስሚሽኑ ብዙ ተወርቷል፣ ብዙ ይታወቃል። ግን ደግሞ እስኪ ለየት ያሉ ነገሮችን የተወሰነ ለማውራት ነው። HIV እንደምናውቀው ኢትስ አን አብሪቬሽን ነው። ሂውማን ኢሚኖ ቫይረስ ነው። ሰዎችን የሚያጠቃ ስፔሻሊ ደግሞ ቲሴል የተባሉትን የኢሚዩን ሲስተም ሴሎችን ወይም CD4 ሴሎችን የሚያጠቃ የቫይረስ አይነት ነው። ከአርኤንኤ ቫይረሶች ውስጥ ይመደባል። ሪቦኒክሊክ አሲድ ከሚባሉ ቫይረሶች HIV የራሱ ዲኤንኤ የለውም። በተሳንዴ ሰዎች የሰው ሴል ውስጥ ከገባ በኋላ ግን በኢንቴግሬዝ ኢንዛይም አማካኝነት ከሰው ዲኤንኤ ጋር ኢንቴግሬትድ ከሆነ በኋላ በሪቨርስ ትራንስክሪፕቴዝ ኢንዛይም አማካኝነት የራሱን አርኤንኤ ወደ ዲኤንኤ ይቀይርና ከዛ ሪፕሊኬት ያደርጋል ማለት ነው። ሪፕሊኬት ያደርጋል። ከዛ በትራንስክሪፕቴዝ ኢንዛይም አማካኝነት ደግሞ ወደ ራሱ አርኤንኤ እየተቀየረ ሌላ ቫይራል HIV ቫይረሶችን እየፈጠረ የሚሄድ በጣም አደገኛ ቫይረስ ነው። አዝ ዩ ኖ ዜር ኢዝ ኖ ኪውር ቲል ቱዴይ ኦር እስካሁን ድረስ ኪውር የሚባል መድኃኒት አልተገኘለትም። ዘ ኦንሊ ዌይ እስካሁን ያሉት መድኃኒቶች የሚሰሩት ምንድን ነው? ቫይራል ሎዱን ሰፕረስ ማድረግ ወይም አንዲቴክቴብል ደረጃ ማድረስ እና ትራንስሚት እንዳይሆን ማድረግ፣ የሰውን ጤና ማሻሻል ነው የሚጠቅሙት እስካሁን ያሉት መድኃኒቶች። ኪውር ያልተገኘለት አደገኛ እና ገዳይ በሽታ ነው ማለት ነው። ናይዳይስ ደግሞ ሰው የተዘናጋ ትራንስሚሽኑ እየጨመረ ነው ያለው። ይህን ትንሽ ሴንሲታይዝ ማድረግ ሬሾን ሬዝ ማድረግ ጥሩ ነው ማለት ነው። ምንም እንኳ አብዛኛው ሰው ዌል አዌር ኦፍ ሂስ ኮንዲሽን ቢሆንም ማለት ነው። በኢትዮጵያ አሁን እየተሰራበት ባለው ጋይድ ላይንም ወይም በ2021 በወጣ ጋይድ ላይንም የትሪፕል ኤሊሚኔሽን ጋይድ ላይን መሰረት HIV አንደኛው ነው። እሱም ከሲፍሊስ እና ከሄፓታይተስ ቢ ቫይረስ ጋር ተጣምሮ የወጣ ጋይድ ላይን ነው። በ2030 በዩኤን ኤድስ ኦር ደግሞ በዩኤን 2030 እቅዶችንም ተግባራዊ ለማድረግ እርሱናቸው ለማድረግ ጭምር ታስቦ የወጣ ጋይድ ላይን ነው። በአብዛኛው ጤና ተቋማት በየሌብላቸው ኢምፕሊመንትድ እየሆነ ያለ ጋይድ ላይን ነው ማለት ነው። ለዛሬ በጣም ትንሽ ማውራት የፈለኩት ስለ 395ቶች እና ስለ አንዲቴክቴብል እና ትራንስሚቴብል ሌብል ላይ ምን ማለት ነው የሚለውን ነው። 395 ማለት 395% እንደማለት ነው። በዩናይትድ ኔሽን ኤድስ ፕሮግራም ታርጌት የተደረጉ እቅዶች ናቸው ማለት ነው። 395ቶች ማለት የመጀመሪያው 95 የኤችአይቪ ካለባቸው ሰዎች ውስጥ 95%ቱ ኤችአይቪ እንዳለባቸው እንዲያውቁ ማድረግ። ያ ማለት ምንድነው? ሁሉም ኤችአይቪ ያለበት ሰው ራሱ ኤችአይቪ እንዳለበት አያውቅም ማለት ነው። ኢቨን ካለባቸው ሰዎች 95% ራሳቸው እንዲያውቁ ማድረግ። ሁለተኛው 95 ደግሞ እነዚህ ራሳቸውን ካወቁት ኤችአይቪ እንዳለባቸው ራሳቸውን ካወቁት ሰዎች ውስጥ 95%ቱ ኤአርቲ ትሪትመንት ወይም አንቲሪትሮቫይራል ትሪትመንት ወይም ኤችአይቪ ትሪትመንት እንዲጀምሩ ማድረግ ማለት ነው። ሶስተኛው 95 ደግሞ እነዚህ ኤአርቲ የጀመሩ ሰዎች 95% የሚሆኑት ቫይራል ሰፕሬሽን ሌቭል ላይ እንዲደርሱ ማድረግ ወይም አንዲቴክቴብል ቫይራል ሎድ የምንለው ላይ እንዲደርሱ ማድረግ ማለት ነው። ይህም መቼ ነው የሚሆነው? አንዲቴክቴብል ቫይራል ሎድ የሚሆነው መቼ ነው? የቫይራል ሎዱ አሁን ባሉት የላብራቶሪ ዲያግኖስቲክ ሞዳሊቲዎች የቫይራል ሎዱ ከ200 ኮፒ ፐር ኤምኤል ብለድ በታች ሲሆን አንዲቴክቴብል ነው። ይሄ ደግሞ ለምን ይጠቅማል? ቫይረሱ በቀላሉ ስፔሻሊ ደግሞ በሴክሹዋል ግንኙነት ጊዜ እንዳይተላለፍ ያስችላል ማለት ነው። ምንም እንኳ በጡት በማጥባት በኢንጀክሽን በብለድ ትራንስፊውዥን የመሳሰሉት ትራንስሚሽን ዌዎች ይሄ ብዙም ባይሰራም በጣም ኮመን በሆነው የኤችአይቪ መተላለፊያ መንገድ ያ ማለት በኤችአይቪ ትራንስሚሽን ስሮ ሴክሹዋል ኢንተርኮርስ ግን እንዳይተላለፍ ያግዛል። አንዲቴክቴብል ሌቭል ላይ መድረሱ ይሄም ዩ ኢዝ ኢኳል ቱ ዩ ይባላል። ያ ማለት አንዲቴክቴብል ኢዝ ኢኳል ቱ አንትራንስሚቴብል እንደማለት ነው።
ይሄን አቺቭ ለማድረግ ያግዛል። ይሄን 95% 95ቶችን ተግባራዊ ማድረግ ለዚህም ይጠቅማል ማለት ነው። ስፔሻሊ ደግሞ ስለ ፕሬግናንት እናቶች እና ስለሚያጠቡ እናቶች ይሄ በጣም ጠቃሚ ነው። ናውዴይስ HIV treatment is integrated into the routine antenatal care service including syphilis and hepatitis B. እነዚህ ኦፕሽን B+ የሚባለውን ወይም ደግሞ የትኛውም HIV ፖዚቲቭ የሆነች እርጉዝም ትሁን የምታጠባ ወይም በምጥ ላይ ያለች እናት የART መጀመር አለባት irrespective of her viral load whether it's high or low, whether it's detectable and undetectable. if it's confirmed HIV ፖዚቲቭ መሆኗ ከተረጋገጠ ወዲያውኑ ART መጀመር አለባት። በሚቀጥለው ሴሽን ደግሞ ምን አይነት መድኃኒቶችን ነው ተጠቀመው፣ ጋይድ ላይኑ ስለዚህ ምን ይላል፣ ስለ ሲፊሊስ፣ ስለ ሄፓታይተስ ቢ ሌሎችን አጫጭር ነገሮች ኢንፎርም ለማድረግ እንሞክራለን። for today's bye bye, thank you.